ሁለት አህያ ነበር። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች አንዱ ጥቁር አህያ አንዱ ነጭ አህያ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል፣ መሄድ አንችልም፣ በቃ አንሱና ግጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲሄድ ሲያዩ የነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ? መረመራችሁ?